ጋይስ እንደምናችሁ ደህና ናችሁልኝ? አለልኝ ወይ? እኔ አለው ደህና ነኝ። ዛሬ ስለ ካፕከት ኤዲቲንግ ወይንም ደግሞ ባክግራውንድ ሪሙቭ ብለን የምንጠራውን እንዴት አድርገን ማድረግ እንደምንችል ዛሬ በጣም ድብና አድርጌ ነው ማስተምር። በዚህ ቪዲዮ ቢያንስ ወደ 50 ሊሆን ይችላል 100 ሰብስክራይብ ባገኝ በጣም ደስ ይለኛል። እና ላይክ ሰብስክራይብ ያደረጋችሁ ታያላችሁ ይጠቅማችኋል ብዬ አስባለሁ። ብዙ አላዝጋችሁ ወደ ኤዲቲንግ እንሄዳለን ማለት ነው። መቻችሁ እዚህ ጋር ጋይስ መተናል። ምን እናደርጋለን? ወደ ካፕከት ምትሏን መጀመሪያ ታወርዳላችሁ እናንተ ካላወረዳችሁ። ከዛም በኋላ ወደዚህ ካፕከት እንመጣለን። አገኘ ነው ኢንተርፌስ እንደዚህ ነው እንደምትመለከቱት። ኒው ፕሮጀክት እሷ መንካት። ከዛም በኋላ ይኸው ነክተን ገባን። ፎቶ ሳይሆን መጀመሪያ ላይ ፎቶ እንፈልግ። ባክግራውንድ ሪሙቭ ለማድረግ ስለሆነ እናንተ ሰፈር ሊሆን ይችላል። በሰፈራችሁ ለማድረግ ፈለጋችሁ ለምሳሌ ባክግራውንድ አሁን እቺ ሰፈር ናች። ይህንን አደረግኩኝ ማለት ነው። ይሄን ነካው የነካውት ካያችሁት ምን ለምሳሌ ይሄን ነገር ነካውችን ነካዋት ቪዲዮ ይሄው ነካዋት። ከዛም በኋላ ምን መጣ? ይሄው አድ ኤችዲ አድ ይላል። ኤችዲ የምትባል እንደዚህ ነክተን አድ ማድረግ ነው። አድ አድርገን አይደለ? ጀማሪም ሁን ያም ሁን በጣም ቀላል ነው። አካብዳችሁ እንዳታዩ በጣም ውስብስብ አይደለ? ይሄው እንደምታዩት እንደዚህ መጣለን ማለት ነው። መጀመሪያ ላይ ይሄን ነገር ነጩን ነክተን ራሱን ነክተን ማለት ነው። እንደምትመለከቱት እችኛዋን ራሷን ነክተን እናደርጋለን። ይሄው ነጭ ስትሆን እቺን ነገር ማስፋት እንችላለን። ከዛም ባለፈ ደግሞ ኦቨርሌይ ብለን እናመጣለን። ኦቨርሌይ የታለች መሰላችሁ? እቹትን እቹት አያችሁ አይደል? እሷን ነክተን እንገባለን። አድ ኦቨርሌይ ይላል። መጣን። ይሄው እንደምትመለከቱት ከዚህ ጋር ካለ ፎቶ ላይ ካለ ቪዲዮ ይሄው እዚህ ጋር ካለ ማለት ነው። እዚህ እንደምትመለከቱት እዚህ ጋር ካለ ወደዚህ ልትመጡ ይገባል ማለት ነው። እዚህ ፎቶ ቪዲዮ ወደምለው መጣን ማለት ነው። ከዛም በኋላ ምን እየቀያየርና ያለን እዚህ ጋር ይሄ አለ። አሁን እኔ ይሄንን መረጥኩኝ ማለት ነው። እቺኛውን መረጥኩኝ። ከዛ አድ ላለው ማለት ነው። እሷ እንደነገርኳችሁ እቺን መንካት ኤችዲ ነክቺ አድ ላለው ማለት ነው። ከዛ እንዲህ ይመጣልኝ። አያችሁ እንደዚህ ይመጣል። ሰፋ ዝቅ ማድረግ ትችላላችሁ። ሐሳብ ብቻ ይኑራችሁ። ሐሳቡ ካለ በቃ ሾርትን ማድረግ ትችላላችሁ። አሁን እዚህ ጋር አድርጌ ሪሙቭ እንዴት ማድረገው ማለት እንደዚህ እንዲሆን። ይህንን ቪዲዮ ማግኘት ከፈለጋችሁ ቲክቶክ ላይ ገብታችሁ ሊሆን ይችላል። ግሪን ስክሪን ብላችሁ ከሰረቻችሁ ባንዴውን የሚመጣላችሁ ብዙ ይመጣል። ብዙ አይነት ነገር የሚመጣው ፊልም መስራት ትችላላችሁ። ምርጥ የሆነ አኒሜሽን። አሁን ደግሞ ለባጭሩ ላሳያችሁ ብዬ ነው። ይሄን ሪሙቭ ማድረግ ነው ያለብን። ሪሙቭ እንዴት አድርገን የምናደርገው? እዚህ ጋር መተን የምንፈልገው ጉዳዮች አሉ። እዚህ ጋር እንደዚህ አለፍ አለፍ ያደረገን ባክግራውንድ ይሄው ሪሙቭ የምትለው አለች አይደለ? እሷን ነገር እናካታለን። ከዛም በኋላ ሉክ እዚህ ጋር እችን ነገር ነክተን እንገባለን ማለት ነው። ይሄው ገባን። ስንገባ ይሄ ነገር ይመጣል። ጥቁሩ ላይ ካደረጋችሁ እጃችሁን እዚህ ጋር ካደረጋችሁ ለምሳሌ ጥቁሩ ላይ እዚህ ጋር እጃችሁን ከነካችሁ በእጃችሁ ከነካችሁ ምን ይሆናል? ጥቁሩ ይጠፋና አረንጓዴው ብቻ ይቀራል ማለት ነው። እና ሌላውን ደግሞ አረንጓዴው ላይ እጃችሁን ከነካችሁ ከተጫናችሁ ማለት ነው አረንጓዴው ብቻ ጠፍቶ ጥቁሩ ሙሉ ይቀራል ማለት ነው። ለምሳሌ ላሳያችሁ። አሁን ጥቁሩን ነካሁት ይኸው ጠፍቷል ማለት ነው። እንዳያችሁት ክፍተት አገኘ። አያችሁ አይደል? ግን እኛ የምንፈልገው ጥቁሩን እንዲጠፋ አይደለም። እኛ የምንፈልገው ይሄኛው ነው። አያችሁ? አሁን እሱን ስናጠፋው ደግሞ ይኸው እንደምትመለከቱት ጥቁሩ ቀረ፣ አረንጓዴው እንደዚህ ሆነ ማለት ነው። ከዛም በኋላ ይሄን ነገር ስንጨማምር ይችኛውን ነገር ከፍ ዝቅ ስናደርግ ብዙ ለውጥ አለ ማለት ነው። እውነት እንዲመስል ከፈለጋችሁ ይህንን ነገር ከፍ ስታደርጉ ያ አረንጓዴ የሚመስል ነገር ጎን ላይ የሚኖር የለም እንደዚህ አይነት ነገር እሱ እየጠፋ ይሄዳል ማለት ነው። ከዛ እውን ይመስላል ማለት ነው። እንደምትመለከቱት አሁን ራይት እንላለን። እቺኛውን ምልክት እነካለን። እቺኛውን ነካን። አሁን ምን ተፈጠረ? ቪዲዮን ፕሌይ እናደርጋለን። ቪዲዮን ፕሌይ አድርገን ነው የምናየው። እዚህ ጋር ፕሌይ የምትለዋል ያ እንግዲህ ታውቃላችሁ። እዚህ ጋር እሷን መንካት ያለብን። እንግዲህ እንዳያችሁት ነው። አሁን የቱ ጋር ገብተን እናያለን። ሰፋ አድርገን ማየት ስንፈልግ እዚህ ጋር የሆነ ነገር አለ። እዚች ጋር
ይሄው እሷን ነገር መንካት ያለብን። ይችን ነክተን በቃ ገብተን እናያለን ማለት ነው። ሰፋ አድርገን እንዲህ ሆኗል። በቃ ሰፍቶልናል አሁን ላይ እንግዲህ እንዳያችሁ ሲሆን አስፍተንም ማየት እንችላለን የተፈጠረውን ጉዳይ። ከዛ ኤክስፖርት ከማውረዳችን በፊት ማለት ነው እንዳያችሁት ፍጥነት መጨመር እንችላለን። በቃ አሁን ማድረግ ፍጥነትም ያስፈልጋል አንዳንዴ። ይኸው ስፒድ የምትለዋን የቱ ጋር ነው የምናገኘው? አረንጓዴ ምልክቷን ይችን እንጫናለን። ይኸው ይችኛዋን ስንጫን ምን ይመጣል ማለት ነው? ይኸው እንደዚህ ይሆንላችኋል። እንደዚህ ከሆነ በኋላ እዚህ ጋር እንመጣለን። ቅድም እንዳሳየዋችሁ እዚህ ጋር ማለት ነው ሉክ እዚህ ጋር ስፒድ የምትለዋን መፈለግ ነው ያለብን። ስፒድ የታለች እቹትን ነው ማለት ነው። ከዛም በኋላ ስፒድ የምትለዋን እንዲያርገን እንነካለን። ስፒድ ኖርማል ላይ አድርገን እንደዚህ ማፍጠን እንችላለን። በቃ በጣም እንዲፈጥን አድርገናል። ከዛ የላይኛውን ደግሞ ነክተን ነጩ ነገር እንደዚህ ሲሆን ነምበሩ እንደዚህ ሲሆን ከዛ በኋላ እሷንም ማሳጠር። ምክንያቱም እንደዚህ ከሆነ የሚደብር አይነት መልክ ያመጣል። ይኸው እሱ ጠፍቶ ብቻውን ይቀራል። ለዛ እሱንም መቀነስ እኩል ማድረግ ማለት ነው። ይኸው እንደምትመለከቱ እኩል ሆኗል። አያችሁ እዚህ ጋር እኩል ሆኗል ማለት ነው ሙሉ ነገር። እና አሁን ላይ አዲሱ ነገር አሁን የምናደርገው ማየት ነው። ይኸው ፍጥነቱ በጣም እንደፈለጋችሁ ማድረግ የምትችሉት በዚህ አጋጣሚ። ከዛም በኋላ ለማውረድ ስትፈልጉ እችን ነገር እንነካለን። ወይ ላሳያችሁ። ይችኛዋን ነገር እንነካለን። ኤክስፖርት ባንድ አንላትም ማለት ነው። ከዛም በኋላ እሷን ነገር ነክተን የት እንገባለን? ይቹት እዚህ ጋር ይመጣል ማለት ነው። እኔ ሳወርዱ ላይ ይችን ነገር አበራታለሁ። እኔ ሳረግ ግን ጣጣ የለውም ዳታ ካበራችሁ። ከዛም በኋላ እዚህ ጋር አረግና ኤክስፖርት እላለሁ። ግን ዋይፋ ምናምን ቤታችሁ ሆኖ ከሆነ ጣጣ የለውም በራሱ ኤክስፖርት ብቻ ብትሉም ያወርድላችኋል። ግን ቦታውን ይሄን መመራረጥ ነው ያለባችሁ። ይሄንን መመራረጥ አለባችሁ። እሱን እየመረጣችሁ ምን ታደርጋላችሁ? ይሄው ከፍ ዝቅ ማድረግ ትችላላችሁ። ይሄ ግን ኳሊቲ እንዲበዛ ዝቅ እንዲል ምናምን ያደርጋል። ከበዛም ጥሩ አይደለም፣ ካነሰም ጥሩ አይደለም። እዚህ ጋር ኤክስፖርት ምትሏን እንደዚህ ስንጫን ምን ይላል? ኮኔክት ኢንተርኔት ኤንተር አጌን ይላል። እዛ ጋር ምናደርጋለን? ዳታ ሄደን ዳታ ከሌላችሁ ባይኖራችሁም ጣጣ የለም። ሞባይል ዳታ ነካን አይደለም? ሞባይል ዳታ ነካን። ከዛም በኋላ ኤክስፖርት ምትሏን ተጫንን። ከዛ ሄዶ አሁንም መልሶ በዛ ፍጥነት በቃ እንደዚህ እንዲሆን ብቻ ከሆነ በኋላ ጣጣ የለውም እንጠብቃለን ማለት ነው። አሁን በጥቂት ጊዜ ውስጥ ያመጣልናል። ፍጠነባት። ካፕከት ደግሞ አፕዴት እየሆነ በጣም አዝግ እየሆነ የመጣው ይኸው መጥቷል። ይኸው አፕላይ ኦፕቲካል ፍሎ ኤንድ ኤክስፖርቲንግ ይላል። ኢን ዘ ቪዲዮ ዊል ቢ ኤክስፖርት አንድ በቃ አሁን ወርዷል ማለት ነው። ደን ማለት እንችላለን። እንደምትመለከቱት አሁን ጋላሪ ውስጥ ገብተን ማየት እንችላለን። እንግዲህ ጋይስ እንዳያችሁት ነው። ጸድ የሆነ ቪዲዮ ነው። በጣም ገብቷችኋል ብዬ አስባለሁ። ከዚህ ማለት መጀመሪያ እንዴት ድምጽ ማስገባት እንደምንችል፣ ሳውንዳችን እንዴት ባክግራውንድ ሳውንድ እንዴት እንደምናስገባ፣ ሙዚክ ምናምን እያስገባ እንዴት እንደምንሰራ ከመካከላችን ማለት እያወራን መሀል ላይ መጥፎ ድምጽ ወይም ደግሞ መጥፎ ነገሮች ከውጪ ከገቡብን እንዴት አድርገን ከታርገን ከመሀል ማውጣት እንደምንችል ስፕሊት እያደረገን እንደዛ ብዙ ሰራለሁ። ለአሁኑ በጣም ይሄ ረዝመዋል ብዬ ስላሰብኩኝ ነው ለእናንተ የሚጠቅመውን ማመጣላችሁ እና ብቻ ይህ ሌላ ጊዜ ቶሎ እንድደርስላችሁ ምን ታደርጋላችሁ መሰላችሁ? ኮመንት ላይ ጻፉና ጀማሪ ነኝና ብለህ ጻፍ። ከዛም በኋላ ደግሞ ደውል ምልክቷን ተጫን፣ ሰብስክራይብ አድርገ። ከዛ እንደለቀኩኝ ወደ አንተ ይደርስላል ማለት ነው። ብቻ ቴንክ ዩ። ይመቻችኋል።